እንጂ ሌላ ነገር አስቤያለሁ። ምን አገባሽ አንቺ? እሱ እኮ ሚስት ያለው ሰው ነው። አንቺን ብሎ አዘኝ ደግሞ አሽቃባጭ አትገርምሽ። በቃ ከኔ በላይ እንደምትወደው እያስመሰለሽ ነው እኮ። አስመሰለኝ ማስመሰሉንማ ተከናበታለች። እንደዛ ባይሆን ማን ጎበሽ ጊዜ ከነብሰ ገዳይ ጎን እኮ ይቆም ነበር። ነገኛ ቤት ሂጂና ለሽምግልናው የሚሆነው ምግብ ታዘጋጃለሽ። እሺ በማን ትገዛለሽ? ቪዲዮ ልስራሽ። በጣም የምታሳፍሩ ሰዎች ናችሁ። እሺ ማንን ነው? እኛን አይደለም እና ማንን ነው? በህይወቴ እንደናንተ አይነት አውሬ አይቻልም። ባቢ እናትህን አውሬ? ዝም በይ አንቺ። ሲጀመር ዋናው አንቺ ነሽ። ቆይ ምን አይነት ክፋት ቢኖርባችሁ ነች ልጅ የምታሰቃዩት? የገዛ ጥፋቷ ነው መጫወቻም ገረድም ያደረጋት እኮ። ጥፋቷ ምንድን ነው? ታስረጂኝ ትችያለሽ? በደንብ ታውቀዋለህ ባቢ። መድገም አያስፈልገኝም። ምን ሰይፈ እንደገደለችው? ይሄ እኮ ራሷ ናት የነገረች። ሰይፈን አግኝቼው ነበር። እንዴት ነሽ ስላልተመቸኝ ነው ያልጠየኩሽ ብሎሻል። አልገባኝም ባቢ፣ ምን እያልክ ነው? ሰይፈ ቢወታል። ሰይፈ ሞቷል ብለው ከኔ የሚፈልጉትን ነገር በአንቺ በኩል ያስደርጉኝ ነበር። ሰይፈ አልሞተም። የወይዘሪት መዓዛና የሄቨን ሴራ ተጋለጠባቸው። ወይዘሪት መዓዛ ሄቨንን እንዲያገባ ባቢ ትፈልጋለች። ባቢ ግን ህይወቴን በጣም የሚወዳት ፍቅረኛው የ5 ዓመት ፍቅረኛው ናት። እሷን ለማግኘት ብዙ መከራ አይቷል። ቤቱ እንዳጋጣሚ ሆኖ መጣች። እሱም ሆኖ እሱ ወደ እሷ ሲጠይቃት ለምን እንደጠፋች እያንዳንዱን ከእሷ መስማት ስለሚፈልግ መዓዛና ሄቨን ግን ከእሷ ጋር እንዲገናኝ እንዳይፈልግ አድርገው ህይወቴን አግተዋት ሲያሰቃዩት ነበረ። እያንዳንዱን ባቢ ሲደርስባቸው ሲያውቁ ህይወቴን አምልጣ ትወጣለች። ሰይፈን በቢላ እንደወጋችው ነበረ እሷ የምታውቀው። ሰይፈ በህይወት እንዳለ እንደሞተ ነበር ህይወቴ የምታውቀው። ሰይፈ አልሞተም፣ በህይወት አለ። ይህን ሁሉ ነገር ሄቨንና መዓዛ እያወቁ ህይወቴን ከባቢ ለመነጠል ጧት ማጣ እቅዳቸውን እየሄዱ ነበር። ሄቨንን እንዲያገባ መዓዛ እያንዳንዱን ነገር እያስተካከለች ነበር። ነገር ግን ሳይሳካ ቀረ። ባቢ ሁሉንም ነገር ደረሰበት። ሰይፈ እንዳልሞተ አወቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ህይወቴ ክፍል 9 ተለቀቀ። ህይወቴ ከዚህ በፊት እንዳያችሁት ሰይፈን በቢላ እንደገደለችው ለባቢ ሁሉን ነገር እየነገረችው ነበር። በቢላ ወቅታው እሷ አመልጣ ነበር። ነገር ግን ሰይፈ አልሞተም፣ በህይወት አለ። ሰይፈ ትዳር አለው፣ ልጆች አሉት። ህይወቴን እንደ በግዴታ እንደ ግምት አድርጎ እያስገደደ የሚደበድባት ነበረ። ያንን ሁሉ ለመከላከል ስትል ከሱ አመልጣ ስትወጣ እነባቢ ቤት ገባች። የገባችው እነባቢ ቤት ነው ብላ ሳይሆን የሰው ቤት ለመስራት ነበረ፣ ራሷን ለማዳን ከምታሰር ብላ። አጋጣሚ ሆኖ ባቢ ቤት መሆኑን ስታቅ ባቢ እሱም እንዴት ብሎ ደንግጦ ነበር የተቀበላት። ካስታወሳችሁ ህይወቴ ባቢን በጣም ተወደዋለች። ይህ ሁሉ ዋጋ የምከፍለው ለባቢ ነው። ባቢ እያንዳንዱን ነገር ከደረሰበት እንዳይሞትብኝ ብላ እሱን እንዳይሰቃይብኝ ብላ ነገሮችን ሁሉ በውስጡ ችላ የምትሰቃየው ለሱ ብላ ነው። ሄቨንና ወይዘሮ መዓዛ ደግሞ ህይወቴን ከባቢ ለመነጠል ጧትም ቀንም እንቅልፍ አይዛቸውም። እሷና ህይወቴንና ባቢን ለማለያየት በጣም ጥረት ላይ ያደረጉ፣ እሱም አልተሳካላቸውም። ባቢ እያንዳንዷን ነገር ያደረገችውን ሰው ቀጥራ ነበር ይሄን ነገር ልታቂ ያሰበችው። ባቢ ይመጣና እንዴት ይሄን አልነገርሽኝም እነሱ ሲያሰቃዩሽ ብሎ ሲጠይቃት እኔ እንዳልናገርህ ነግረውኛል፣ ከተናገርኩ ለፖሊስ እንደሚሰጡኝ ነው የነገሩኝ ብላ ተናግረዋለች። ወይ ከኔ ቀድሞ እነሱ ናቸው ያወቁት በማለት ባቢ ይናደዳል። ወይዘሪት መዓዛና ሄቨን እያወሩ አሁንም እኮ እኔ ምን እንደማረጋት እኮ ግራ ገባኝ። እሱም ከሷ ስር አይጠፋም፣ እሷም ከሱ ስር አትጠፋም። ምንድን ነው ማድረግ ያለብን
ባለፈ ለታሚያው እንደዛ አግተን አሰቃየናት፣ ግን አይገባትም፣ ምን ማድረግ አለብን ብላ ትጠይቃለች ሄቨን። ወይዘሪት መዓዛም እኔም ግራ ገብቶኛል፣ እሷና እሱ መቼም አይለያዩም፣ ግን እኔ እሷን እንዲያገባ አልፈልግም፣ የሚያገባው አንቺን ነው በማለት ሄቨንን ትነግራታለች። ይሄን እያወሩ እያለ ባቢ ይሰማል። ባቢ ሲሰማ እናንተ ናችሁ እንዴ ስታሰቃዩት የነበራችሁ? አግታችሁ በጣም ትገርማላችሁ። ምን አይነት ሰው ናችሁ ግን? ምን አይነት ሰው ብኩን ነው እንደዚህ ሰው አግታችሁ ሰውን የምታሰቃዩ? ቆይ ምን ታርጋችሁ ልጅቷ? ምን ፍጠሪ ነው የምትሏት? ብለው ሲሏቸው አርፈ ተቀመጥ፣ እምቢ ታልክ ልጅቷ ነፍሰ ገዳይ መሆኗን ለፖሊስ ሄጄ እናገራለሁ፣ አይ የምትል ከሆነ ከምነግራቸው ስለዚህ ሄቨንም ማግባት አለብህ ብለው አስጠነቀቁት። ህይወቴም እያንዳንዱን ነገር ስትነግረው በቃ አንቺም አትታሰሪም ሄቨንን አገባታለሁኝ ብሎ የማይፈልጋትን ልጅ ለማግባት ወሰነ። ህይወቴ በቃ ማትፈልገውን ሰው እንድታገባ አልፈልግም፣ እኔ ሄጄ ለፖሊስ እጄን እሰጣለሁኝ፣ ስለዚህ ይሄን እንዳታደርገው፣ እኔ አንተ አግብተህ እኔ ደስ የሚልኝ ነው የሚመስልህ፣ ስለዚህ ዋጋውን እከፍላለሁኝ፣ አሁንም ድጋሚ ችግር የለውም፣ ፈጣሪ ካለ እንገናኛለን፣ ካላለም ደግሞ አንገናኝም፣ ስለዚህ የማፈልገውን ህይወት እንድትኖር አልፈልግም ብላ እያወራችሁ እያለ ሄቨን ትመጣለች። ሄቨን ስትመጣ እና እንዴ ላውራ ባቢ ብላ ትለዋለች። ምን እያደረክ ነው? እኔ ካንተ ጋር ከኔ ጋር ጊዜ መስጠት ሲገባ ከሷ ጋር ነው ሁሌ ጊዜ የምሰጠው። እኔ ከዚህ በኋላ ትግስቴ አልቋል፣ ከሷ ጋር ለደቂቃም ቢሆን እንዳይ አልፈልግም በማለት ትነግረዋለች። ባቢም ምን አደረኩ? ምን ያደረኩ? ከፍቶ ነበር መታባበለችኝ። ሌላ ምንድን ነው የተፈጠረው? ምን ስናረግ እያሽኝ በማለት ሄቨንን እየተናገራት እያለ በዙ አጋጣሚ አብርሃም ይደውላል። አብርሃም ሰይፈን አግኝቶት ከዚህ በፊትም አውርቶታል። ሰይፈን ሲደውልለት አንተ ደግሞ ማነህ? ምንድነው? ለምንድነው የደወልክ የምጭቀጭቀኝ ሲለው ስራ ፈልጌ ነው፣ ስራ አብረን እንድንሰራ ነው ሲለው አልፈልግም፣ እኔ በዚህ ሰዓት ከማንም ሰው ጋር ስራ መስራት ብሎ ሲል እሺ ስለ ህይወቴ ነው ሲለው በቃ ጠብቀኝ አወራሃለሁ ብሎ ቀጥሮት ነበር። ሰይፈ አብርሃምን ለማግኘት መጣ። አብርሃም አገኘው። በጣም ሰይፈ ተናዳጅ፣ ቁጡ፣ ይህን ሁሉ ሰው ነው ምን ፈልገህ ነው? ለምንድን ነው? የታለች ህይወቴ? የት ነው የምትኖረው? ብሎ ሲለው እንዳትመጣ በህይወቴ ዳግመኛ፣ ስለዚህ እዛው ትቀመጥ፣ እኔ ያልከሰስኳት ትዳሬ እንዳይበተንብኝ ብዬ ነው። ትዳሬ በቅርብ ሰዓት ነው፣ አሁን ነው የታረኩት። ስለዚህ ሚስቴን እፈልጋታለሁ፣ ልጆችንም እፈልጋለሁ፣ በህይወቴ እንዳገባ ጣልቃ እያለ ለአብርሃም እየነገረው ነበር። ሰይፈና ባቢ ይተዋወቃሉ። የባቢ ጓደኛው ነው ሰይፈ። ይህም ብሎ ሲወጣ ባቢ ያገኘዋል ውጭ። ባቢ አብርሃምን ለማግኘት ሲመጣ ሰይፈን ሲያገኘው እንዴት ነህ ሰይፈ በማለት ሰላምታ ይለዋወጣሉ። ነገር ግን ባቢ ያላወቀው ነገር ሰይፈ ህይወቴን አግቷት ሲያሰቃያት ነበረ። ይህን ሁሉ ነገር ባቢ አንድ ባንድ ሰማ። አብርሃም ሁሉንም ነገር ደርሽበታለሁ፣ ስለዚህ ህይወቴ ሚስቱ ሳኮን የሰውየው ቅምጥ ነበር የሚያሰቃያት ብሎ ይነግረዋል። ይህንን ቤት ሄድና በቃ እያንዳንዱ ለካ ይሄን አውቀው ነው ማየ እኮ ነበረች ያስታረቀችው፣ ይሄን አውቀው ነው ቶሎ እንድንጋባ የፈለገችው ነበረ። አብርሃም ከልብ አመሰግናለሁ፣ የጓደኝነትን ጥግ አሳይተኸኛል። ስለዚህ አሁን ቤት ሄጄ አንድ በአንድ የተፈጠረችውን ሁሉ ከእነሱ ጋር አወራለሁ። ምን አይነት ሰው ናቸው ግን? ምንድነው ሰው ልጅቷ እንደዚህ እያሰቃዩ እሷን በማታውቀው ነገር እኔን በእሷ እያስፈራሩ ሊያስደርጉኝ ነበረ። ከብዙ ነገር ነው የታደገኝ አብርሃም በማለት ተነስቶ ወደ ቤት እየበረረ ይሄዳል። እቤት ውስጥ ሲሄድ ህይወቴን ይጠሯትና አንቺ ምንድነው የሚሻልሽ? ለምንድነው ከልጁ የማትርቂው? ብለው ሲጠይቋት እኔ ምን አደረኩኝ? ከፍቶት ነበረ፣ አጽናናሁት። ሌላ ምንም ያረኩት ነገር የለኝም። ራቂ ያላችሁኝ እራኩኝ። ከዚህ በላይ ምንድነው የምትፈልጉት? እንዴታዊ በቃ የራሴን ህይወት ልኖር ብላ
ትነግራቸዋለች። በዙ አጋጣሚ ባቢ እና አብርሃም ይመጣሉ። ሲመጡ ሁሉም ይደነግጣሉ። በጣም ምን አይነት ሰው ናችሁ ግን? አሳፋሪ ናችሁ። እንዴት እናንተ ሰው ላይ ህይወት ትጫወታላችሁ? ምን አረገቻችሁና ነው ይህች ልጅ እንደዚህ እየተጫወታችሁባት ያላችሁት? አብርሃም አርፈ ተቀመጥ፣ አይ የምትል ከሆነ የተነጋገርነውን ወስጄ ነው ለፖሊስ የምሰጠው ብላ ስትል ወይዘሪት መዓዛ ምን አደረገች? ምንድን ነው ያደረገችው ብሎ ይጠይቃል። እሱም መቼም ዳግመኛ ልነግርህ አልችልም። እሺ ሰይፈን እንዴት ነው ብሎሻል? ደህና ነሽ ወዳጄ? አግኝቼዋለሁ። አሁን ከሱ ጋር ተገናኝተን የመጣሁት። ስለዚህ እናንተ ሰይፈን የገደለችው መስሏችሁ ህይወቴን ለመለየት ነበረ። አልተሳካላችሁም። ህይወቴ የኔ ናት። መቼም ቢሆን የሌላ ሰው አልሆንም፣ እኔም የሌላ ሰው አልሆንም በማለት ይመልስላቸዋል። ህይወቴ ሰይፈ እንዳለ አታቅም። በቢላ ወቅታው እንዳበለጠች እንጂ ይኑር አይኑር አታቅም። ህይወቴ ሰይፈ አግኝቸው አለ በህይወት ሲላት ህይወቴም ትደነግጣለች። ሰይፈ አልሞተም አለ ትላለች። አዎ አልሞተም አለ በህይወት አለ እሺ ብሎ ይነግራታል። እሷም ትደነግጥና ራሷን ትስታለች። አብርሃም ለጓደኛው ሲል መስዋዕት ሁሉ ነገር ከፍሏል። አብርሃም የሄቨንን እንዳያገባ ህይወቴን እንዲያገባ ህይወቴን በጣም ስለሚወዳት ጓደኛውም ስለሆነ ህይወቴን እንዲያገባት እያንዳንዷን ነገር ተከታትሎ እዚህ ድረስ የደረሰው አብርሃም ነው። ስሜት ብቻ የሚያስቀጥል ነበረ። በትዳር ሌላ ህይወት ምን ያስፈልጋል? ሚስት እያለ ሌላ ህይወት ምንድን ነው የሚያስፈልገው? ቆይ ለምንድን ነው እንደዚህ የሚሆንበት? በጣም ነው የሚገርመኝና በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።